አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንደውም ክርስቲያን ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ስትበልልኝ ዛሬ ወንስተራር ላሳያችሁ መጥቻለሁ ማለት ነው። እና ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ። ውድ እህቶቼ ውድድ ነው ማረጋችሁ። እሺ እና ቪዲዮውን እስከ መጨረሻ ተከታተሉኝ እላችኋለሁ። እሺ ምናምን ጨምርበታለሁ። ጨው ጨምራለሁ። እሺ አሁን ሩዙን ጨምራለሁ። እዛ አማስለዋለሁ እንዲዳረስ። እሳቱን ትንሽ ጨምር አድርጌበታለሁ። ከዛ የሞቀ ውሃ ትንሽ ጨምርበትና እከድነዋለሁ ትንሽ ውሃውን እስከሚመጥ። ወዶቼ ይሄው እንትን አሁን ቅድም ያሳየችው ሩዝ ምናምን የሰራሁበት ማለት ነው። ይሄንን እንድሰራበት ነው። ይሄ በአረብኛ ኮሳ ይባላል። በአማርኛ ምንድነው? ይሄ ከውስጡ ያወጣሁት ነው። ላሳያችሁ ነበር አልተመቸኝም። እንትን ራሴ ስለምቀርጽ እንደዚህ አድርጌ ነው ማውጣው ማለት ነው። በዚህኛው በዚህ ማለት ነው። ስጎረግረው እንደዚህ ይወጣል። በአማርኛ ምን እንደሚባል እስቲ ኮሜንት ላይ ጻፉልኝ፣ አላውቀውም። በአረብኛ ደግሞ ኮሳ ነው የሚባለው። ኮሳ ያችሁት እዚህ ውስጥ እንትን ሩዝ ምናምን ይገባበታል ማለት ነው። እስከ መጨረሻ ተከታተሉኝ፣ አሳያችኋለሁ። ሌት ጎ እና ቤተሰብ ይሄኛው ማለት ነው። ይሄ ነገር አይጣልም። ዱቄትና እንቁላል ይጨመርበትና ማለት ነው ይጋገራል፣ እንደ ይጠበሳል ማለት ነው። ሲጠበስ በጣም ነው የሚጣፍጠው። አሳያችኋለሁ። ይሄንንም ሌላ ቀን ቪዲዮ ሰራላችኋለሁ ማለት ነው። በዚህ የኮሳ የውስጡ ማለት ነው። በአማርኛ ምን እንደሚል አላውቅም። በአረብኛ ነው ብያችኋለሁ። ኮሳ የዚህኛው የውስጡ ማለት ነው። አይጣልም። ከዛ ዱቄትና እንቁላል ተጨምሮ ጨው ምናምን ቅመም ይጨመርበታል። ከዛ በኋላ ደግሞ ይጠበሳል ማለት ነው። ከዛ ይጣፍጣል። አሳያችኋለሁ እሱንም ኢንሻአላህ። ይሄው ሩዛችንም ደርሳለች። ውሃ እየመጠጠ ነው። አያምሩ ይሄው ውስጡ ላይ እየከተትኩኝ ነው። ያያችሁት እዩት በደንብ